ትግስት የሌላት ሴት ብዙ ነገር ከምታስተካክለው ይልቅ የምታበላሸው ነገር ይበዛል። ከዛሬ ይልቅ ነገን እያበላሸችው ትሄዳለች። በጣም ትግስተኛ ሴት ዛሬዋ ነው የሚበላሸው፣ ነገዋን ግን እያስተካከለች ትሄዳለች። ሴት ልጅ ደግሞ የምትጸልይ ከሆነ ምን ያደርጋታል? ፈጣሪ መንፈሰ ጠንካራ ሴት ያደርጋታል። የምትጸልይና አስተዋይ ሴት እግዚአብሔር በቃ ይሄ መንፈሰ ጠንካራነትን ይሰጣታል። አንዳንድ ጊዜ ዝም ብሎ የዋህ ሆነው እንደ ሞኝ የሚኖሩ ሴቶች አሉ። በቃ ንብረት ችግር የለውም እንትን ችግር የለውም እንትን ችግር የለውም ብለው ሲያድርም ችግር የለውም ሲመጣም እንደፈለገ በቃ እንዲሆን ዝም ብሎ በቃ የዋህነት ሳይሆን ሞኝነት ያለባቸው በይበልጥ ተወዳጅ የሚያደርጋት ተፈቃሪ የሚያደርጋት በባሏ ዘንድ ደግሞ ሁል ጊዜ ክብሯ ከፍ ከፍ እያለ ምን አይነት ሴት ናት፣ ምን አይነት ማንነት ያላት ሴት ናት የሚለውን ለማየት እንሞክራለን። ይሄን ስንል ግን አታውቁም ማለት አይደለም። ሰዎች ብዙ ነገር ቢያውቁም አንዳንዴ የሚያውቁት ነገር መካከል ሆኖ የሚጠፋባቸው አንዳንዴ የሚያውቁት ነገር ነው። አንዳንዴ ደግሞ ለማወቅ ካልፈለጉ በስተቀር ከሚያውቁት ነገር ውጪ ምንም አለማወቅ አለ። አውቅ ያለው ብሎ ካወቀ ሰው በቃ ሌላ ነገር ለማወቅ አልፈለግም እና አዲስ ነገር አያውቅም። ያኔ ምን ይሆናል? የሚያውቀውን ብቻ ነው የሚያውቀው ነው የሚሆነውና በተቻለ መጠን ሴቶች የምታውቁት ከሆነ ለማጠንከር፣ የማታውቁት ከሆነ ደግሞ ይበልጥ ለማደራጀት በህይወት ዘመናችሁ ይጠቅማል ብዬ የማስበው ነው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጎ ይህን ቪዲዮ ለእህቶቻችሁ፣ ለዘመዶቻችሁ፣ አግብታ በትዳር የምትኖር ለማግባት ፍላጎት ያላት እህት ካላችሁ ይህን ቪዲዮ ላኩላት። በህይወት ዘመኗ በጣም ብዙ ሀሳቦችን እየተማረች እስከ ለተሞቷ የምትቀጥልበት ትልቅ ሚዲያ ነው። ለወደፊት እንግዲህ ሚሊዮኖች ጋር እንደርሳለን የሚልመታለን። ሴት ልጅ ተወዳጅና ተፈቃሪ የሚያደርጋት የመጀመሪያው እንግዲህ ሴት ልጅንም ወንድ ልጅም የመጀመሪያ ሰውን ተወዳጅ የሚያደርገው ሰውን ለሰውነቱ የሚያበቃው እግዚአብሔርን መፍራት ነው። ብዙ ጊዜ ሰዎች ራሴ ላይ መስራት እፈልጋለሁ፣ ራሴ መሆን እፈልጋለሁ ሲሉ ሰምታችሁ ከሆነ ራስን መሆን ራሱ የሚቻለው መጀመሪያ ራስ ሲኮን ነው። ራስ የሚኮነው ራስ ተኮኖ ነው። ራስ መሆንም የሚቻለው ደግሞ መጀመሪያ ራስን በማወቅ ነው። ራስን ለማወቅም ደግሞ እግዚአብሔርን ማወቅ በጣም ወሳኝ ነው። ሰውን ለሰውነቱ የሚያበቃው እግዚአብሔር ስለሆነ፣ አለበለዚያ ሰው ለሰውነቱ ራሱ ሊበቃ አይችልም። ለሰውነቱ ካልበቃ ደግሞ የሰውን ስራ መስራት አይችልም። የሰው ባህሪ ሊኖር አይችልም። በዛ መንገድ ሊኖር አይችልምና የመጀመሪያ ሴት ልጅ ፈሪሃ እግዚአብሔር ሊኖራት ይገባል። ይሄ እንደዚህ ዘመኑ አይነት ፈሪሃ እግዚአብሔር አይደለም እላችሁ። እንደዚህ ዘመን ሁላችንም አስመሳይ የሆንበት እንደዚህ ዘመን አይደለም። ይሄ ዘመን እኔ በህይወት ዘመኔ ብዙ አይቻለሁ። በተለይ እኔ የተቀመጥኩበት ቦታ ሆናችሁ ስታዩ በጣም ብዙ ሰው ለካ እኔም በዚህ ደረጃ አስመሳይ ነኝ እንዴ እባክህን ከዚህ አውጣኝ ብዬ እስከምጸልይ ድረስ እና እንደዚህ አይነት ማንነት የለኝም። ነገር ግን የሆነ ነገር ላይ ብቻ አስመሳይ ሆኜ ራሴን አገኘዋለሁ የሆነ ነገር ላይ እና በዚህ መጠን ደግሞ ከስተመሮችን እንግዲህ ሴት ታያላችሁ፣ ወንድ ታያላችሁ፣ ልጆች ታያላችሁ፣ ወንድም እህት ታያላችሁ እዚህ ስራ ላይ እና ብዙ ሰው ህይወትን ትዳስሳላችሁ። ሙስሊሙ ይመጣል፣ ክርስቲያኑ ይመጣል፣ ፕሮቴስታንቱ ይመጣል፣ የትም ሃይማኖትም የለኝም የሚለው ይመጣል እና እነዛ ሁሉ መካከል የምታዩት ማንነት አለ። ዞሮ ዞሮ እንደዚህ ዘመን አይነት አስመሳይነት ሳይሆን የእውነት እግዚአብሔርን መፍራት ከልብ ምክንያቱም የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ስለሆነና ሴት ልጅ በባለቤቷ ዘንድ ግሬስ የሚሰጣት ተወዳጅ የሚያደርጋት እግዚአብሔር መቼም ሰውን የመወደድን ጸጋ ካልሰጠው ሰው ተወዳጅ መሆን አይችልም። ሰው የመጀመሪያው ሴት ልጅ ፈሪሃ እግዚአብሔር ሊኖራት ይገባል። ሁሉን ነገር የምታደርገው እግዚአብሔርን ከመፍራት ነው። ይህም በነገራችን ላይ ዓለም ላይ እንደ ሰው የተፈጠረ ማሰብ የሚችል ሰው ሁሉ ቢጠቀሙ ያተርፍበታል። እንግዲህ እግዚአብሔር ሰው ቢፈራው ባይፈራው የሚጨምርለት ነገር የለም። ነገር ግን ሰው ልጅ ሰው ሆኖ የተፈጠረ ሁሉ እግዚአብሔርን ቢፈራ የሆነ የማስተዋል ጥበብን ያገኛልና በተቻለ መጠን የመጀመሪያ ሴት ልጅ እግዚአብሔርን ብትፈራ፣ ስራዎቿ ደግሞ እግዚአብሔርን ስትፈራ እግዚአብሔርን በመፍራት ይገለጣሉ። ትትናዋ፣ መኝታዋ፣ ጫወታዋ፣ ንግግሯ እንዳለ በዛ ይገለጣልና ያስታውቅባታል። በነገራችን ላይ ፈሪሃ እግዚአብሔር በልቧ ያለና አስመሳይ የሆነች ሴት ታስታውቃለች። የእውነት የምትፈራና እንደው እንደደረሰ ብቻ ዝም ብላ የምታወራ ሴት ሰማይና ምድር። ወንድም እንደዛው የእውነት የሚፈራ ወንድና ወንድ ኖርማሉ ወንድ ዝም ብሎ ይለያልና የመጀመሪያ እግዚአብሔርን መፍራት ቢኖራትና ሁሉን ነገር የምታደርገው እግዚአብሔርን ከመፍራት አንጻር ከሆነ 100% በባለቤቷ ዘንድ ሞገስን የማግኘት አቅም አላት። የመጀመሪያው እሱ ነው። ሁለተኛው ደግሞ አስተዋይነትና ብልሃት ነው። እንግዲህ ይሄ ሁሉ አይኖረውም። ሁሉ ሰው ስለተማረ አስተዋይ አይሆንም። አስተዋይ ስለሆነ ግን በሕይወት ዘመኑ ሰው ብዙ ነገር ይማራል እና አንድ ሴት አስተዋይና ብልሃተኛ ሴት ከሆነች እኔ ልነግራችሁ አልችልም። አንድ ሴት ምን አለችኝ ከዚህ በፊት እና ማስተዋልና ብልሃት ይጠበቅብሽ እሷ አይደል እንዴ ታዲያ ከበደኝ ለዛ እንዴ ታዲያ መጣው ስንት ኪሎ ሜትር አቋርጬ አለችና
እንዲህ አይነት ቦታ ትንሽ ከባለቤቷ ጋር ተጣላችና ከቤት ወጣለችና ከቤት የወጣችበት መንገድ ልክ አይደለምና እንደዚህ አይነት ቦታ እንኳን ትንሽ አስተዋይነትና ብልሃት ይጠበቅብሻል እኮ። ታዲያ ለዛ ነው የመጣሁት። አነጋገሯን በተለይ ብታዩ ያስቃልና ዞሮ ዞሮ አስተዋይነትና ብልሃት ይጠበቃል። ከሴት ቀላል ነው ወይ? ኖ እማወራችሁ ነገር እንዳለ በጣም ሲበዛ ከባድ። አንዳንዴ ለኔ እየከበደኝ ነው ማወራችሁ። በነገራችን ላይ ለኔ ራሱ እየከበደ፣ ምክንያቱም መቼም ሁላችንም ከራሳችን ጋር እንጋፈጣለን። ከራሳችን ጋር ትግል እስከ ዕለተ ሞት። እኔም ከራሴ ጋር እታገላለሁ፣ እናንተም ከራሳችሁ ጋር ትታገላላችሁና የመጨረሻ ራስን ወደ ማሸነፍ እያደግን እንድንሄድ ማለት ነውና ነገሮች ላይ አስተዋይ የሆነች ከዛ ደግሞ ብልሃተኛ የሆነች ይሄን ነገር ዛሬ ከነገርኳችሁ ለምን መሰላችሁ? ቀስ ብላችሁ ለማጤን ከሞከራችሁ እያደገ ይሄዳል። ለምሳሌ ፕሊዝ ስለ ጋብቻ መጽሐፍ አንብቡ ብዬ ዛሬ የሆነ መጽሐፍ ሪኮመንድ ባረጋችሁ በእርግጠኝነት ዛሬ ከጀመራችሁ እስከ ዛሬ ዓመት እያደገ ይሄዳል። እኔ የዋህነትና አስተዋይነትና ብልሃት ያልኳት ሴት ብልሃት በውስጧ እያደገ ይሄዳል። ነገሮች ላይ እያንዳንዱ ነገር ላይ ብልሃተኛ ሴት ትሆናለች። አስተዋይ ሴት ትሆናለች። ምኑ ላይ? እያንዳንዱ ነገር ላይ ምን ይሆነ ይሄዳል። ይሄ ነገር እያደገ ይሄዳል። የዛሬ ዓመት 2 ዓመት 3 ዓመት ራሱ የሆነችውን ስታይ ራሷን ማድነቅ ትጀምራለች። ራሷን መውደድ ትጀምራለች። ራሷን መቀበል ትጀምራለች። አንዳንዶቹ ራሳቸውን ይጠላሉ። እኔ አርጅቻለሁ፣ ከዚህ በኋላ ተወዳጅ አይደለሁም፣ ከዚህ በኋላ ተፈላጊ አይደለሁም፣ ከዚህ በኋላ እሱም አይፈልገኝም፣ ሌላ ወንድም አይፈልገኝም፣ ልጆቼም አይፈልጉም፣ ቆዳዬ እየተሸበሸበ ነው። ምንም ሳይሆኑ እኮ ነው ገና በ20 ዓመት በ30 ዓመት በ40 ዓመት ተስፋ ይቆርጣሉ። በዛ መጠን ደግሞ በራስ መተማመናቸው ያለ ደግሞ 55 60 ዓመት የሞሉ አዛውንቶች አሮጊቶች አይታችሁ ከሆነ ግሬሳቸው፣ በራስ መተማመናቸው፣ እርጋታቸው ስታዩ ምን አለ የኔ እናት በሆነች እስክትሉ ድረስ። እኔ አሁን አክስቴን ሳያት በቃ ግሬሷን እደምምባታለሁ። በእርግጥ ባለቤቷ በጣም ትልቅ ሰው ነበረ፣ ነፍሱን ይማርና ግን አለባበሷን ምኗን ሳይ ሁል ጊዜ ይገረማል። ሁል ጊዜ በቃ ያላትን ግሬሷን ምናምን ሳይና ሜቢ ፎቶ አስቀምጥላችኋለሁና እንግዲህ አስቡት ወደ 80 ዓመት ልትሞላ ነው። በዛ በ80 ዓመቷ ራሱ በራስ መተማመኗ፣ ልበ ሙሉነቷ፣ እናትነት ለዛዋ፣ እቤቷ ስንሄድ የምታደርገው ነገሮችን የምትፈታበት መንገድ እኔ በቃ ማሰብ ነው የሚከብደኝና ብቻ ምንድነው ይሄ አስተዋይነት ያላት ብልሃተኛ ሴት ናት። በቃ አስተዋይ ሴት ናትና ይሄ ነገር ዝም ብሎ ይመጣ ነው። ዛሬ ከጀመርሽው ግን በህይወት ዘመንሽ እያደገ ነው የሚሄደውና ይሄ ነገር ለምን ይጠቅምሻል? ከባለቤትሽም ጋር ለመኖር፣ ከራስሽም ጋር ለመኖር፣ ከልጆችሽም ጋር ለመኖር። ምንድነው ያልኩሽ? አስተዋይነትና ብልሃት። እንግዲህ ከዛ ቀጥሎ ደግሞ ትዕግስትና ጽናት ነው። እንግዲህ ትዕግስት የሌላት ሴት ብዙ ነገር ከምታስተካክለው ይልቅ የምታበላሸው ነገር ይበዛል። ከዛሬ ይልቅ ነገን እያበላሸችው ትሄዳለች። በጣም ትዕግስተኛ ሴት ዛሬዋ ነው የሚበላሸው፣ ነገዋን ግን እያስተካከለች ትሄዳለች። ይሄን ግን ስላችሁ ይሄ ዝም ብሎ በደመ ነፍስ ሳይሆን ጥበብ የታከለበት ብልሃት የታከለበት ማለት ነውና በተቻለ መጠን ትዕግስትና ጽናት ለሴት ልጅ በህይወት ዘመኗ በጣም ሲበዛ፣ ምክንያቱም ልጅ ማሳደግ ራሱ በራሱ ፈተና ነው። ወልዶ ልጆች ማሳደግ በራሱ ህመም ነው። ሴክስ ማድረግ በራሱ ህመም ነው። የባልን ጭቅጭቅ ባህሪ፣ ወንድ በባህሪው አስቸጋሪ ባህሪ ያለው፣ የመጠጣት ባህሪ ያለው፣ የመሄድ ባህሪ ያለው፣ የመመለስ ባህሪ፣ ያለማዳመጥ ባህሪ፣ አምባገነንነት፣ እውቀት ማጣት ባህሪ፣ የብዙ ነገሮች ችግር ያለበት ፍጡር ነው ይሄ። ወንዶቹ ራሱ ይሄን አይክዱም። የሚደንቅ ተፈጥሮ ነው። በዛው መጠን ደግሞ የሚገርም ተፈጥሮ አይነት ነውና ከእንደዚህ አይነት ሰው ጋራ ለመኖር ምን ያስፈልጋል? ትዕግስትና ጽናት። ጽናት ካላት መጨረሻዋን ታሳምራለች። ትዕግስት ካላት ዛሬንና ነገን ትላንትና ጭምር አንድ ላይ አዛምዳ ለልጆቿም ትጠቅማለች፣ ለራሷም ትጠቅማለች። እና እቺ ትዕግስትን የሌላት ሴት፣ ነገሮች ላይ ትዕግስት የሌላት፣ እያንዳንዱ ነገር ላይ እንደመጣባት የምትኖር ሴት ከሆነ ትንሽ ቤቷን ታበላሻለች፣ ትዳሯንም ታጣለች። ትዳር ስታጣ ደግሞ ራሷንም ባል ልጆቿንም ደግሞ አባት ታሳጣለች እና ሀብትም ንብረትም እድሜያንም ብዙ ነገሮቿን ከፍላ ከዛን መጥፎ ህይወት ይሆናል። ያን ግን ስላችሁ ሁሉም እንደዛ ማለት አይደል። ከአቅሟ በላይ ከሆነ ምንም ማድረግ ስለማትችል ችግር የለም። ነገር ግን ትዕግስትና ጽናት ያላት ሴት መጨረሻዋ ያማረ ነው። ነገሮች ላይም ደግሞ የበላይ የመሆን እድል አላትና ይሄ ሶስተኛ ላይ ያለው ነው። አራተኛ ላይ እንግዲህ ጸሎተኝነቷ ነው። እንግዲህ እዚህ ምድር ላይ የሚጸልይን ሰው እኔ ምኑንም ልነግራችሁ አልችልም። ማንም ሰው ታግሎ የማያሸንፈው ደጋግሜ ነግራችኋለሁ። የማይጸልይ ሰው ህይወት የሌለ ከባህር እንደወጣ አሳ ነው። ምንም እንትን የለውም፣ ከሆነ በላይ በቃ ትንፋሽ የለውም። እና የሚጸልይ ሰው ምንም በሉኝ ምንም በቃ ሁል ጊዜ አሸናፊ ነው። እና ሴት ልጅ ደግሞ የምትጸልይ ከሆነ ምን ያደርጋታል? ፈጣሪ መንፈሰ ጠንካራ ሴት ያደርጋታል። የምትጸልይና አስተዋይ ሴት እግዚአብሔር በቃ ይሄ መንፈሰ ጠንካራነትን ይሰጣታል። እና እኔ በቅርብ ብዙ ከስተመሮች ቢይዘው መጥተዋል። 20 ዓመት 25 ዓመት 30 ዓመት 35 ዓመት እና 30 ዓመት እየተጨቃጨቁ 35 ዓመት እየተጨቃጨቁ ኖሮ ምንም አልሆኑም።
ለምን? ይሄ መንፈሰ ጠንካራነትንና ነገሮችን የመቻል ጥበብ ስለሰጣት። ስለዚህ የምትጸልይ ሴት ለጊዜ የተሸነፈች ትመስላለች፣ ነገ ግን ታሸንፋለች። በጣምም ደግሞ ነገሮችን በእውነትና በፍቅር በአቅም የመታገል አቅም አለ። ለምን? እግዚአብሔር ያግዛታል። ይሄ ልክ ሶምሶንን በምን ሸለቆ አካባቢ እግዚአብሔር ያበረታው እንደሚለው ልክ እንዲህ አይነትን ሴት የምትጸልይ ሴት ነው። ልክ ስትደክም እግዚአብሔር ያበረታታል። ልክ መንፈሶቿ ሲዝሉ በቃኝ ከዚህ ትዳር ልውጣ ስትል፣ ባለቤቷ መሸከም ሲያቅታት፣ ልጆቿ መሸከም ሲያቅታት፣ ጤና ስታጣ ይሄ የመወደድንና ነገሮችን የመቻለን ጸጋ ድጋሚ ተስፋ ይሰጣታል። የምትጸልይ ከሆነ ማትጸልይ ከሆነች በዛ ላይ ደግሞ ጸሎት ታውቃላችሁ ኮንሲስተንሲ ይፈልጋል። ይሄ ቋሚነት ከሌለው ወጥነት ከሌለው ያዝ ለቀቅ ከሆነ አለመጸለይ እንደውም የተሻለ እየጸለየ ከሚያቆም ሰው የማይጸልይ ሰው ይሻላል። እና በተቻለ መጠን ግን ቋሚነት ባለው ህይወት ውስጥ በጸሎት ህይወት በዛ ካለች ይሄ ሴት ልጅ ተወዳጅ የሚያደርጋት ተፈቃሪ የሚያደርጋት ባህሪያት ነውና እንግዲህ አምስተኛው የራሷንና የቤቷን ውበት የምትጠብቅ ሴት ብዙ ጊዜ አይመስልም። ይሄ ዘፈርስት ኢምፕሬሽን የሚባለው የመጀመሪያው እይታ ከላይ የሚታየው ነገር ነው። በጣም የምትኳኳል፣ በጣም ራሷን የምትጠብቅ ቤትም ይሁን ውጪም ይሁን በእያንዳንዱ ነገር ራሷን የምትጠብቅ ሴት እኔ 100% እርግጠኛ ነኝ ማንም ወንድ ሊነቃት አይችልም። ራሷን ግን ያዝም ለቀቀም የምታደርግ ቤት እንደመጣላት በቢጃማው ብትሉ በተቀደደ ልብስ ብትሉ ተስፋ ቆርጣ ያለ ጡት መያዣ በቃ ዘረክረክረክ ብላ ጥፍሯ የእንትን ጆሮ አክሎ ምናምን ከሆነ በጣም ሲበዛ ከባድ ነው። እኔ ብዙ ወንዶች አስተያየት ያቀርባሉ። ምንድነው ቢሉት ባለቤቴ ራሷ እንግዳ ሲመጣ እኔ አንገቴን ነው መደፋው፣ ወጣ ሲል እኔ ልብስ የገዛውላት አትመስል፣ ስትገዛም ደግሞ የምትገዛው ልብስ በቃ ያሳቅቃል። ምንድነው ይሄን አልስከል ድረስ ወይ በጣም ያረጀ ልብስ ነው የምትገዛው ወይ በጣም የወጣ ልብስ ነው የምትገዛው። ጸጉር አሰራሯ ራሱ ያስደነግጠኛል። ከሷ እድሜ ጋራ ከኔ ቤት እኔንም ያማከል አይደለም የምታረገው ነገር ይላል። ኦፍ ኮርስ ብዙ ወንዶች ያቀርባሉ ይሄንን። ሴት ልጅ ከባለቤቷ ጋራ የሚሄደውን በጋራ አይደለም የሚኖሩት። አንዳንዶቹ አብረው የሚሄድ ነገር ይለብሳሉ እና በጣም ወጣ ያለ እሱ የሽማግሌ አይነት አለባበስ እየለበሰ እሱ ወይ ደግሞ የወጣት እየለበሰ እሷ ደግሞ ያ በጣም ያረጀች ሴት አይነት አለባበስ እየለበሰች ለምን አብረኸኝ አልወጣ ለምን አላረከኝም አትልም። እና ራሷን መጠበቅ ግዴታዋ ነው። ራሷን የምትጠብቅ ሴት ተወዳጅ ሴት ናት፣ ተፈላጊ ሴት ናት። በባሏ ዘንድም ተወዳጅና ተፈቃሪ ያረጋታልና ይሄ ራስን መጠበቅ እንግዲህ ከራስ ጸጉሯ እስከ እግር ጥፍሯ ድረስ ባለባበሷ ሊሆናል፣ የፊቷን ውበት መጠበቅ ሊሆን ይችላል፣ ሰውነት ሊሆን ይችላል። በጣም አሁን ከተማ ውስጥ ስማርት ሴቶች አሉ፣ ወልደው በማግስቱ ጂም ቤት የሚገቡ። ድሮ ጂም ቤት ሰዎች ለሆነ ቅንጣቱን ቢሄዱ ይመስል ነበር፣ ግን አይደለም። ማንም ሴት ጤናዋን መጠበቅ አለባት፣ ራሷን መጠበቅ አለ። በዛ ላይ ስትረሱ ራሱ ሰው ይገላል። ቤት ውስጥ ጭንቀቱ፣ ከልጆች ጋር መጫጫሁ፣ 30 ነገር ማሰቡ ይሄ ራሱ አይምሮ ይነካልና ስፖርት ማትሰራ ሴት በጣም ሲበዛ ነው። በጣም ምድር ላይ ያለች ሴት የትኛውም ሴት ስፖርት ብትሰራ ብዬ ሪኮመንድ ያደርጋል። ስፖርት ለማንም የሚመከር ቢሆንም በተቻለ መጠን ግን ሴት ልጅ ያለባትን ጭንቀቷን ረስታ ደህና ለመሆን ስፖርት መስራት አለባት። ስለዚህ ራሷን መጠበቅ፣ ራስሽን የምትጠብቂ ከሆነ ራሷን የምትጠብቅ ሴት በጣም ሲበዛ ተወዳጅ ነች። ዛሬ ከጀመራችሁ እስከ ዛሬ ዓመት 2 ዓመት 3 ዓመት እንዴት እያደገ እንደሚሄድ ዛሬ ያልተጀመረ ነገር አያድግም። ስራም ይሁን ሐሳብም ይሁን ትምህርትም ይሁን ዛሬ ከተጀመረ ያድጋል። ዛሬ ካልተጀመረ ግን ወዴትም ሊያድግ አይችልምና ስለዚህ ራሷን የምትጠብቅ ሴት ቤቷን አንዳንድ ሴት አይታችሁ ከሆነ ቤቷ እንዴት እንደሚያምርላት ቤቷን እንዴት እንደምትጠብቀው እና ይሄ የነሱ የሚወደድላቸው ባህሪ ናቸው። ቤታቸውን በጣም ይጠብቃሉ፣ ቤታቸውን በጣም ይንከባከባሉና ራሳቸውን በጣም ይንከባከባሉ፣ ቤታቸውን ይጠብቃሉና እንግዲህ ልጆቿንም ጭምር ታስጌጣለች። እንዲያነ ሴት አቤት ልጆቿ ሲያምሩ አለባበሳቸው ይባላልና ይሄ ነገር ተወዳጅና ተፈቃሪ ያደርጋታልና ይሄንን ብታደርጉ ሞር የተሻለ ለናንተ ለዛ ሰው አይደለም ባይዘው አሁንም አወራው ላንቺ ነው እንጂ ለባለቤትሽ እንዲጠቅማል። ላንቺ ከጠቀመው ኦሬዲ ላንቺ የጠቀመው ነገር ሌላ ነገር መጥቀም አያቅተውም።